አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛ። እንዴት ናችሁ? ያው ተጠፋፋን። እንግዲህ ዛሬ ያው የሆነ የራሴ የተጠቀምኩትና መፍትሄ ያገኘሁበት ወይም ለጸጉር የጠቀመኝን ይዤላችሁ መጥቻለሁ። በእርግጥ የሁሉም ሰው አሰራር ይለያያል። የኔ ደግሞ ከሌላው ሰው ሊለይ ይችላል፣ ወይም ከሌላው ሰው ደግሞ ማች ሊያደርግ ይችላል። እሱም ምንድነው? ሂና ነው የምሰራው ዛሬ። ሂና ለመስራት ያው ብዙ ነገሮችን የተጠቀምኩት። በነገራችን ላይ እንደነገርኳችሁ የሁላችንም አሰራር ይለያያል እንደየቤቱ ማለት ነው። እኔ አሁን የተጠቀምኩት ያው እዚህ ጋር እንደምታዩት 2 ሂናዎች አሉኝ። ከፍቼ ያስቀመጥኳቸው ያው ለቪዲዮ እንዲቀለኝ ብዬ። እዚህ ጋር ደግሞ አረቦች ሰድር የሚሉት እኛ ደግሞ ቀስል ነው የምንለው። እሱ 1 ማንኪያ እጠቀማለሁ። እዚህ ጋር ደግሞ መህለቢያ ነው። ብዙ ጊዜ በአረብኛ ነው ማውቀው። መህለቢያ ፈጭቼው ነው። ፍሬ ነው የሚመጣው፣ ግን እኔ ፈጭቼው ነው። እዚህ ጋር ጥቁር አዝሙድ የተፈጨ ፈጭቼው እኔ ራሴ። እዚህ ጋር ደግሞ እንደምታዩት ይሄ ኡልባ ትንሽዬ ናት። ደመለቃዝ ይሉታል አረቦች። አጣር ነው የሚሸጠው ብዙ ጊዜ ከለር ለሚፈልጋውን። ለምሳሌ ብዙ ጊዜ ሽበት ያለባቸው እናቶች ይህንን ይቀይርላቸዋል። የኔ ሴትዮ ሽበት ስላለባት እሷ እንዲቀየርላት ነው እንጂ ብዙ ጊዜ ወጣት ባይጠቀመው ይመረጣል። ምክንያቱም ሰብጋ ማለት ነው፣ ከለር ነው እንጂ። እና እዚህ ጋር ደግሞ ቡና የተፈጨ ነው፣ ግን ሱፐር ማርኬት ላይ የሚሸጠው እኔ የተገዛ እጠቀመዋለሁ። ይሄ ቡና በጣም ምርጥ ነው። በባለፈ ሂና አርጌላት ማሻአላ በደንብ ይዞላታል። ከለሩ ምርጥ ነው፣ አልጠቆረም፣ አላረረም። ምርጥ ቡና ነው። እዚህ ጋር ደግሞ እኔ ያበሻ ቡና እጠጣለሁ። ያው ብዙ ጊዜ አሳይቻችኋለሁ። አማርኛው ጠፋብኝ፣ ይቅርታ። ቡና የተፈላ አፍልቼ የተረፈኝን እዚህ ላይ ያረኩት አጥልዬ ማለት ነው። ምክንያቱም ሂናው ልበጠብጥበት ማለት ነው። እዚህ ጋር ዘይት የተለያየ አይነት ዘይት ነው ይሄንን ማለት ነው። ትንሽ እጠቀማለሁ፣ 1 ማንኪያ። ይሄ ደግሞ ቁርንፍድ ተቀቅሎ ውሃው የጠለለ ውሃው የቁርንፍድ ውሃ ነው። ይሄ ደግሞ እንትን ነው፣ ይሄ የአበባ የደረቀ ወይም እዚህ ሀገር እንትን ከርከዴ ነው የሚሉት፣ ከርከዴ ይሉታል። ይሄ ከለሩ ምርጥ ነው። ለጸጉርም ፕሮቲንነት አለው። ጸጉራችን ለሚሰባበር እንዲሁም ለሚነቃቀል ብዙ ጊዜ ብዙ ሰው ሰርቶታል፣ ይጠቅማል። በሻምፖ መልክም ሻምፖ የምትወዱት ሻምፖ አድርጋችሁ በሻምፖ መልክ ብትጠቀሙት ሁላ ምርጥ ነው። እኔ ግን ምን ቀላቀልኩበት እዚህ ላይ ሻይ፣ የተደቃቁ ሻይ በብርጭቆ ላይ አድርገን ውሃ አፍልተን የምንጠጣው ሻይ የለም፣ እሱን አርጌበታለሁ። ከለሩ ትንሽ ጠቆር ያደረገው ሻዩ ነው እንጂ ይሄ የራሱ የቻለ ከለሩ ቀይ ነው። ምርጥ ከለር አለው የራሱ ማለት ነው። ብዙ ጊዜ የሆነ እንትን ሲኖርባችሁ እንደ አሲርም ይጠጡታል። እዚህ ሀገር በረመዳን ላይ አብዛኛው ጊዜ እንደ አሲርም እንደ ጁስ ይጠጡታል። አሲር ማለቴ ጁስ ማለቴ ነው። ያው አረብኛ የማይገባው ሰው ማለት ነው። እንደ ጁስም ይጠቀሙታል። እዚህ ጋር ቀረፋ የተፈጨ፣ እዚህ ጋር ውሃው አለኝ፣ ግን ቀረፋው ደግሞ 1 ማንኪያ የሻይ ማንኪያ እጠቀማለሁ። ከለሩ እንዲቀላልኝ ማለት ነው። እዚህ ጋር ደግሞ አብሽ አለኝ። አብሹ ደግሞ ይሄ አብሽ እኔ ፈጭቼ በኪስ አርጌ ሽታው እንዳይወጣ እዚህ ውስጥ አረኩት። አሁን ሁሉንም ሚክስ ሳረጋቸው አሳያቸዋለሁ። ሎሚ አደርጋለሁ። እንግዲህ ዳይ ወደ ቪዲዮ የስም ዝርዝሩን ጠቅሼላችኋለሁ። አሁን ወደ አሰራሩ ዳይ። ታዲያ ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። እንዲሁም ኔቶሽኬፍን መንካቱን አትርሱ። የተለያዩ ነገሮች እንደዚህ አንዳንዴ ስለቅ ወደ እናንተ እንዲደርስ የደውል ምልክቷን ነካ አድርጉ። ቤተሰብ የሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ላይክ፣ ሼር እንዲሁም በኮመንት አስቀምጦልኝ ያኔ ያልገባችሁ ነገር ካለ ማለት ነው። አዲስ የሆናችሁ ደግሞ ሰብስክራይብ አድርጉኝ። ያው አይከፈልበት። አንዳንዶች እንዳደጉ እኛም አሳድጉን። ወደ አሰራሩ እና ውዶቼ እኔ ለ3 ሰው ነው የምሰራው። እንደውም ለ4 ሰው በሉት። ለነሱ አሁን ምንድነው ማደርገው? በማንኪያ አለካውም ይሄና ማለት ነው። ብስሚላ
ሁሉንም እጨምረዋለሁ። ይሄ አንዱ ኪስ ይሄም አይበቃኝም፣ እጨምርበታለሁ። ግን እያየሁ ነው መጨመር ያለብን። ለ3 ሰው ነው ብያቸዋለሁ። ጸጉራቸው ማሻላ ብዙ ነው። ሁለቱ ሴቶች ለ4 ሰው ብያቸዋለሁ። ሁለቱ ሴቶች ማሻላ ጸጉራቸው አንደኛ ረጅም ነው፣ ሁለተኛ ብዛት አለው ማሻላ። እዚህ ጋር አንድ ከግማሽ እናረኩኝ። እዚህ ጋር ይሄ መህለቢያው የሾርባ ማንኪያ ሙልት አርጌ አደርገዋለሁ ማለት ነው። እኔ እንጃ በአማርኛ ምን እንደሚባል አላውቅም። መህለቢያ አንድ ማንኪያ፣ እንዲሁም ጥቁር አዝሙድ ያው በአንድ እጄ እየቀረጽኩ ስለሆነ እንዲሁም አንድ ማንኪያ ጥቁር አዝሙድ፣ እንደውም ትንሽ እጨምራለሁ። ጥቁር አዝሙድ መድኃኒት ነው፣ ቢበዛም ያው ችግር አይፈጥርም። እዚህ ጋር ቡናውም እንዲቹ ሁለቱ ልጆች ጸጉራቸው በጣም እንዲቀላላቸው ስለሚፈልጉ 2 በሉት። ባልጄ እየቀረጽኩ ስለሆነ አልተመቸኝም። እና እዚህ ጋር ቀስል 1 ማንኪያ አረጋለሁ፣ ወይም ስድር አርጋለሁ። ሌላ ምንድነው የቀረኝ? እነዚህን አድርጋለሁ። እዚህ ጋር ትንሽዬ መህለቢያ ተደፋች አርጋት። ከዛ እቺ ቡና ደግሞ ትንሽዬ አተላ ስላለችባት አተላዋ እንዳትገባብኝ ምንድነው ማደርጋት? ቀስ አርጌ ጭምር። አያችሁት? ቡና የኢትዮጵያ ቡና ነው ራሴ የቆላሁት የፈጨሁት ማለት ነው። ውሃውን ተጠቀምኩ። ይሄ አተላው አልፈልገውም። ከዛ ይሄ ዘይት እንደነገርኳችሁ በጣም ብዙ አይነት ዘይት ነው። ለጸጉር ምርጥ ዘይት ነው። ሌላ ጊዜ ኢንሻአላህ የዘይት አሰራር እኔ ያሳያችኋለሁ። ለኔ ስለጠቀመኝ ነው እንደዚህ ምላችሁ እና ሌላ ጊዜ ደግሞ አሳያችኋለሁ። ምንም እና የተፈጨ ህልባ ወይም አብሽ 1 ማንኪያ ከግማሽ ይበቃኛል። ብዙ አልፈልግም። እዚህ ጋር ደግሞ ያው ኩርኩም ነው ትንሽ ላድርግበት እና አላስ እነዚህ አልቆላቸዋል። ሌላ ደግሞ ያልነገርኳችሁ ሌላ ምን አለ? ቆይ እዛ ጋር ያው ቪዲዮ ያቋረጽኩት እነዚህን ለመክፈት ነው። በአንድ እጄ እየከፈትኩኝ እምቢ ስላለኝ እና እዚህ ጋር ደመራ ጋዘም ቢያለው አያችሁት? ይሄ ነው እሱ። ደግሞ እኔ ሙሉ አላደርግም ለኖ ብዙ አይነት ከለር ስለጨመርኩኝ ትንሽዬ ያው ሰብጋ በሉት። ከዘይቱም እንዲቹ ቆይ መጀመሪያ ትንሽዬ ቀረፋ፣ ትንጥዬ ቀረፋ ለሽታ እንጂ ብዙም አልጠቀምም። እዚህ ጋር 1 ማንኪያ ከዚህ አይነት ዘይት፣ ከዚህ ዘይት ምርጥ ነው አልኳችሁ። 1 እና 2 ላድርገው። ጸጉራቸው ማሻአላ ነው። 2 ማንኪያ ዘይት። ከዛ ምን ቀረኝ? ይሄ የቁርንፍዱ ውሃ አደርገዋለሁ። እዚህ ጋር ደግሞ ይሄንን ከርከዴ ወይም የአበባው ውሃ እና ሻሂው እንደዚህ አድርጌ ብስሚላ አጥልላችሁ ማድረግ። በቃ ይሄን ያህል ከተጠቀምኩ በቂ ነው። ይሄንን ለኑ ሌላ ውሃ ስላለኝ ማለት ነው። ከዛ እስኪ ሜክስ እናደርገዋለን። ብስሚላህ መወፈሩ ስላወቅኩኝ እዚህ ጋር ምን አለኝ መሰላችሁ? ሽንኩርትና ነጭ ሽንኩርት እስከነ ቆዳው ጎረድ አድርጌው
10 ደቂቃ ቢበዛ ከ9 ደቂቃ እስከ 10 ደቂቃ ባለው አንተክትካችሁት እስከሚቀዘቅዝ ትጠብቃላችሁ። ሽንኩርትና ሽንኩርት ውሃው ብቻ ነው የምጠቀመው ማለት ነው። አያችሁት ከለሩ ራሱ ሲያምር ማሻአላ። ይሄ ሁሉንም ብጨምረው ምንም አይመስልም፣ ደስ ነው የሚለው። ይሄ ከዚህ ከከርከዴው ይልቅ ይሄኛው ነው ጠቃሚ ያለው። ልጨርሰው። ይሄው ይሄ ቆዳው ይሄ ምንም አይጠቅምም፣ እጥለዋለሁ ማለት ነው። ሽንኩርቱ ይሄው ውሃውን ሁሉን ወስጄበት አላስ ይሄ እንደዚህ አድርጌያለሁ። እና ከዛ መጨረሻ ላይ ምንድነው የቀረኝ? መቼም ድምጼ ይሰማቸዋል ብዬ ተስፋ አደርጋለሁ። ቀነስ ያደረኩ ድምጼ ያው ሰው ስላለ ነው። ይሄ ሎሚ ሁሉም አንድ ላይ ነው ሚክስ ማረጋቸው። ሎሚውን ጨመቅ፣ ብዙም ውሃ የለው። አንዳንድ ሰው እንቁላል ይጨምራል፣ አንዳንድ ሰው ብቻ በየቤቱ አሰራሩ ይለያያል። አንዳንድ ሰው ሂናና በቃ የሆነ ነስካፋ አርጎ አንድ ላይ ሚክስ አርጎ ኋላስ ይቀባል። አንዳንድ ሰው ደግሞ ያው እኔ ደግሞ ያው ሴትዮ የብዙም ጊዜ የለመደችው እንደዚህ ስለሆነ መጭመቂያ እኮ አለኝ ሎሚ መጭመቂያ፣ ግን ስንፍናዬ ግን አያችሁ። ከዛ ቆዳው እንደዚህ ከዛ ሜክስ ማሻአላ ኢንሻአላ ለራስ ሰው ይበቃል ብዬ ተስፋ አደርጋለሁ። በነገራችን ላይ እኔ ወፍራም አልፈልግም። ጸጉራቸው ስርስር አድርጎ ወደ ውስጥ እንዲገባ ነው የምፈልገው። ሜክስ አድርጌ ልምጣ። ይኸው ውዶቼ ሜክስ አድርጌ መጣሁ። እንግዲህ ቅጥነቱም በጣም አልቀጠነም፣ በጣም አልወፈረም። ያኔ በቃ ትክክለኛ እንደምፈልገው ሆኗል። በነገራችን ላይ ይሄንን ነገር ወላሂ ጀርቡት። እኔ ሐቂቀተል ወላሂ ብያለሁ። ወላሂ ማለት ቀልድ አይደለም። ሞክሩት። በቃ ያልተሞከረ ነገር መቼም ሚዲያ ላይ አይለቀቅም። እኔ አንድ ነገር ሳልሞክረው ሽስሙ የሆነ ነገር በራሴ ሳልሞክሬ ለውጥ ሳላይበት ወደ እናንተ አላመጣም። ምክንያቱም እኔ ብዙ ጊዜ የምሰራቸው ነገሮች ትክክለኛ በቃ እውነተኛውን ነው እንጂ ያኔ እያቆራረጥኩ ቪዲዮ ምናምን እንትን አልላቸውም። ያኔ አልጭንም። ማንኛውም ቪዲዮ ትክክለኛው ነው የምጭንላችሁ። ለኖ አስቤበትና አቅጄበት ስለሆነ ማለት ነው። ሙሉውን ቪዲዮ ጨርሳቸው ስታዩ የበለጠ ደግሞ ነገሮች ይገባቸዋል። ምንድነው ያደረገችው እቺ ሴትዮ? ምንድነው ሚክስ አርጋ እንደዚህ ያኔ ፓንች ያደረገችው የሚሉት ነገር እናንተ ራሳችሁ ያኔ ራሳችሁን መጠየቅ። ቪዲዮ አንዳንዴ እንጀምረውና ብዙዎቻችንን የራሱ በራሴ ስለማየው ነው የሆነ ነገር አንድ ቪዲዮ ሰርች አድርጌ ገብቼ እስኪ ነገር መስራት ፈልጋለሁ ብዬ እገባለሁ። ለመጨረስ ይሄ እንትን የለኝም፣ ትግስት የለኝም። ብዙ ጊዜ በራሴ ያለ ነው፣ በእናንተም አልፈርድም፣ በሁላችንም ያለ ነው። ይሄ ግን ቪዲዮ ብዙ ጊዜ የሚጠቅመን ወይም ያን ነገር ተረተን እንድንሰራ የሚያደርገን ቪዲዮ ከመጀመሪያ እስከ መጨረሻ ስናየው ነው፣ በነገራችን ላይ ማለት ነው። እና እንደምታዩት ይሄው ይሄ ሁሉ ነገር ተጨምሮበት ከለሩ ራሱ ዋው ማሻአላ ተባረከ ረህማን። ደግሞ እጄ ላሳያችሁ እስኪ። አሁን እኔ አልተቀባሁትም ወይም 10 ደቂቃ አይሆነውም ይሄ ማብካት ከጀመርኩት ማለት ነው። ግን እጄን እዩት ምን ያህል እንደቀላ። ያው እጄ ነካካኝ ማለት ነው። እዚህ ጋር በመነዲል ይሄው ሀታ በመነዲል ጠርጌው እጄ ላሳያችሁ። አያችሁት? በአሁን ማለት ነው የነካኝ ማንኪያ የነካኝ። እዚህ ጋር ራሱ እጄ እዩት። ከለሩ በቃ ምርጥ ናት። ቶሎ ነው የሚይዝላችሁ። እንደዚህ አይነት ነገሮች ስትጠቀሙ ብዙ ጊዜ እኛ ለምን አልቀለልኝም ለምን አልያዘልንም እንላለን። ግን በነገራችን ላይ እንዲም ስላችሁ የሁሉም ሰው ጸጉር ሂና ይዛል ማለት ከባድ ነው። እኔ አሁን ለምሳሌ እንደዚህም አቀማጥዬ ሰርቼው የኔ ጸጉር ሂና አይቀበልም። ብዙ ጊዜ ሂና አያቀላውም፣ ያኔ ቀለም ካልሆነ በስተቀር አያቀላውም። ግን ይሄ እናቶች ላላችሁ፣ በሽበት ለተቸገሩ፣ ነጭ ወጥቶባቸው ሰብጋ ይሄ ያልሆነ እንትን ሰው ለምሳሌ ሱቅ ላይ ገዝተን ሰብጋ የምንለው አለ፣ ኬሚካል ያላቸው ነገሮች። እሱን ከምንቀባቸው ይልቅ ለጭንቅላታቸውም ጥሩ የሚሆነው እነዚህ ናቸው። እነዚህ አሁን እንዳለ ሚክስ ያረኳቸው ነገሮች
በጣም ለፀጉር የሚጠቅም ፀጉር የማይጎዳ በቃ ጭንቅላታችን ያኔ እንትን ማይል ነው። የፀጉራችን ቆዳ የማይጎዳ ነው የሚጠቅመው እንጂ የሚጎዳው አይደለም። እና ሂናው ደግሞ ኦሪጂናል መሆን አለበት። አሁን ይሄ ሂና እኔ የተጠቀምኩት ሂና በጣም ምርጥ ሂና ነው። አንድ እንደውም ሩብ ነው የቀረው አንድ እና ከግማሽ የበለጠ ነው የተጠቀሙ። ይሄ ሂና ምርጥ ነው። በቃ ትክክለኛ ሂና ምንም አይነት ቅልቅል የሌለበት። አንዳንደኛ ከሱቅ ስንገዛ አንዳንድ እንትን ነገሮች ሊቀላቀሉ ይችላሉ። ሂናው ራሱ ሂና ላይሸት ይችላል። አሁን እኔ ይሄንን ሂና ምርጥ ነው። በቃ ሽታው ከርቀት ነው የሚጠራችሁ ከሚያጅቡአችሁ። እና እኔ ራሱ ተቀብቼው ሴትዮ ዛሬ ሂና አደረግሽ ነው የምትለኝ። በርቀት ይሸታታል። ኪስ አድርጌ ሻሻ ስሬ ሻርፕ ለብሼ ማለት ነው። እና አያችሁት ቅላቱ ያኔ ማየት ማመን ነው። ስትሰሩ አስተካክላችሁ ከሰራችሁት ማንኛውም ነገር ትክክል ነው። እና እኔ እንደምታዩት ነው። እንደውም እዚህ ጋር ትንሽዬ ቀጠን ማድረግ አለብኝ። ይሄ ግን አንድ ሳልነግራችሁ ያለፍኩት ነገር ከዚህ ከአበባው ጋር ምንድነው ቀቀልኩ ያልኳችሁ? ሻይ ብቻ ጨምር ያለው ነው ያልኳችሁ። ሻይም አለው እና እንትን ይሄ ሮዝመሪ የስጋ መጥበሻው አላሁ አክበር የስጋ መጥበሻው አያችሁ፣ ታዛን እያለ ነው። የስጋ መጥበሻው ተጠቅሜ ያለው አንድ ላይ ቀቀልኩት ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ ቪዲዮ ከተመቻችሁ አትርሱ። ያልገባችሁ ነገር ካለ በኮመንት ጠይቁኝ እመልሳለሁ። ድጋሚም ደግሞ እንዲገባችሁ ደጋግሜ በተረጋጋ መንፈስ እሰራላችኋለሁ ኢንሻአላህ። እንግዲህ ለዛሬ የነበረኝ ቪዲዮ ይህን ነው። እወዳችኋለሁ፣ አከብራችኋለሁ። ባይ ሰላማችሁ ይብዛ። በሌላ ቪዲዮ እስከምመለስ ድረስ ሰላም ቆዩልኝ። ላይኩን እንዳትረሱ፣ ሰብስክራይቡም እንደዛው። ኮመንት ላይ ደግሞ ያልገባችሁ ነገርም አሳውቁኝ እመልሳለሁ ኢንሻአላህ። እና ቻው ሰላም ቆዩልኝ እላችኋለሁ።